አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድ የተከበራችሁ የአያት ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ጋር አልሐምዱሊላህ። እንዴት አድርጎ ይዟችኋል? ደህና ናችሁ ወይ? አማን ነው ሁሉም ሰላም። ሰላማችሁን ዝት ይበልኝ። እንዴት ናችሁልኝ? ደህና ናችሁ ወይ? አማን ነው ወይ? እንዴት አድርጎ ይዟችኋል? ሀባይቢ ማለት ነው። ደግዬ ናችሁ ወይ? እንዴት ናችሁ እላችኋለሁኝ። ሁሉም ሰላም ይሆንልን እና እንዴት ናችሁ? ደህና ናችሁ ወይ? አማን ናችሁ? እንዴት ናችሁ ታዲያ? ደህና ናችሁ ወይ? እኔ ጋር አልሐምዱሊላህ። እናንተስ እንዴት አድርጎ ይዟችኋል? ሁሉም ሰላም ነው ወይ እላችኋለሁ። እንግዲህ ኤፍሬም ያው መታመሙን ታውቃላችሁ ማለት ነው። ኤፍሬም ታሟል። ነገር ግን ተጎኑ ብዙ ሰዎች አሉ፣ መልካም ሰዎች። እውነት በነገራችሁ ላይ እህቲቱ እንትናየ ማለት ነው የተንቢ ጀግና ናት፣ ከድሮም ጀግና ናት። ለቤተሰቦቿ ለወንድሞቿ እዚህ ደረጃ ድረሻ ያደረገቻቸው እሷ ናት። ገባችሁ? የእሷ ይለያል። እውነት በጣም ነው የሚለየው እና የእሷ በጣም የተለየ ነው እውነት ማለት ነው። ጀግና ናት፣ ጎበዝ ናት፣ የመዲም ቅመም ተምሳሌት ናት። ስራ እንደሚሰራ ጥንክርናን በአገር ላይ እንደሚገኝ ያስተማረች የተንቢ ናት። ግን በጣም ነው ያሳዘነችኝ ወንድሟ ሲታመም ኤፍሬም ማለት ነው። ግን ተጎኑ ብዙ ጓደኞች አሉት፣ ብዙ መልካም ሰዎች አሉት። ግን በአሁን ጊዜ የአሁን ጊዜ ጓደኛ ሲኖራቸው ይቀርባቸዋል፣ ጤና ሆናቸው ይቀርባቸዋል። ስትታመሙ የሚርቅ ነበር ያየ ነው። ነገር ግን ዊና ይለያል ነው የምላችሁ። እውነት ይለያል፣ እውነት ይለያል። እሱ ፈጣሪ እንደሱ አይነቱ መልካም ሰው ይፍጠርልን። በአሁን ጊዜ እናቴ እጃችሁ ጎዴል ሲልባችሁ ሲያማችሁ ትተዋችሁ ነው የሚሄዱት። አለኝ ብላችሁ የምትሉ ጓደኛ፣ እሱ ግን ማንም ምንም አልቀየረው፣ ተጎኑ ነው። አያችሁ አይደል? እንደ አይነት ጓደኛ ወይት ይገኛል? እውነት ፈጣሪ እንደው የልቡን የሙራዱን ያድርግለት። ሀቂቃ ማለት ነው። እንደዛ አይነት ሰው ጠፍቶ ነው አገሪቱ የተበላሸችው፣ መልካም ሰው ስለጠፋ። እኔ እንጃ። ህያብን በጣም መልካም ሰው ናት። ህያብ ወላሂ ያለቀሰችው ለቅሶ፣ የተንሰፈሰፈችው ለቅሶ፣ በቃ የምትሆነው ነገር ጠፍቷት፣ የምትናገረው ነገር ጠፍቷት፣ የምትለው ሁሉ ነገር ጠፍቷት፣ ግራጭ በቃ ጨለማ የተደፋባት ህያብ ማለት ነው። ስለዚህ ፈጣሪውን ማመስገን ይኖርብሃል ኤፍሬምዬ። እሱ ያመጣውን እሱ ያነሳልህ ኢንሻአላህ። ግን አመስግን ፈጣሪህን። ለምን መልካም ጓደኞች ሰጥተዋል? አላቅም ብቻ ዊና እውነት ትለያለህ አልኩህ። ትለያለህ። በጣም መልካም ሰው ነህ፣ በጣም ጨዋ ነህ። እኔ እንጃ አንተም በምን ቃል ልግለጽህ? የምገልጽብህ ቃል አጣሁኝ። የተንቢ ጀግና እውነት እኔ አላቅም። አንዳንዴ ማለት ነው የምንናገረው ንግግሮች እውነት ጀግና ናት እሷ። ሀቂቃ ጀግና ብላ ጀግና አይገልጻትም። ጓደኛ እኮ በልት ያደረግና የጠጣና ማለት ነው። እንዲያውም ተዘወር ትትሉ ደስ ያማችሁ ነው የምትውሉት። ዊና ግን ቡታጅራ ዳለው አለ ሲል ግን ምንድን ነው ያለው እሱ? ማን አለና ተጎኔ? እሷንም እኮ
ቀልቧን እንዴና ማድረግ ያስክልኝ አንተ ከመጣህ ነው ደስተኛ መሆን የያዘችው ብሎ ሲለው እንባው ፍስስ ሲል ወላይ ማለት ነው እቅፍ በቃ አልሄድም አለው። ምክንያቱም ታጅራ ብዙ ነገር ሊጠብቀው ይችላል፣ ብዙ የሚያስተካክለው ነገሮች አሉ ብሎ ነበረ ማለት ነው። ግን አላቅም የሱ ይለያል እውነት ማለት ነው። ዊና አላቅም በጣም የተለየ ህያብም እንደዚሁ ልዩ ነሽ፣ እውነት ልዩ ነሽ። ላንቺ ሲል ፈጣሪ እንደው እውነቴን ነው አላቅም ብቻ አንዳንዴ መልካም ሰዎች ብዙ ነገር ይሆናሉ፣ ይጎዳሉ፣ ይታመማሉ፣ ይሰቃያሉ። ግን እሱ ደግሞ ተጎን ስላለ አያችሁ አይደል? አንዲ ነገር ባንዲ ጎን እንትን ቢላችሁ ባንዲ ጎን ነገር ግን ብዙ ጓደኞች ነበሩት ኤፍሬም። እነዛ ሁላ ተባጠገቡ ሀይ 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 ሲሉ የነበሩት ግን ዊና ነው እስካሁን ድረስ ያየሁት። ዊናና አቡከ ነው ማነው የሚባለው? እሱ ብቻ ነው ያየ ነው። ስለዚህ ተጎኑ እነዛ ተሁሉም ሲያጠበጥቡ የነበሩ ሁላ ማለት ነው። አያችዋ ሲጎልባቸው ማንም አይወዳችሁም። ነገር ግን ዊና የተለየ ነው አልኳቸው፣ ሀቂቃ ማለት ነው። እና ኤፍሬምዬ ፈጣሪና መስገን እውነት እኒህን ሰዎች እኒህን መልካም ጓደኛ ስለሰጠህ። እስካሁን ያየው 3 ሰዎች ብቻ ናቸው፣ ዊናን፣ ኢዮብን፣ አቡኪን ማን ነው አላችሁት? እሱን እኒ ብቻ ናቸው ያየዋቸው እስካሁን ድረስ ማለት ነው። ህያብ በቃ ስታለቅስ ምን ስትል እዩ ባልኩ ደግሞ ማለት ነው ይቅርታ እና ህያብ ላለ ብዬ ነው። ስለዚህ በጣም ልዩ ናት፣ እውነት ልዩ ናት። የሷ በቃ ተጨንቃ ተጠባ ማለት ነው። ደግሞ እሷን ሲሄድ ደግሞ የሆነ ነገር ይሰማዋል። እኔ አላቅም ቅፍስ በቃ አላቅም እኔ ማለት እሷ በሀዘን የተሞላች ልጅ ስለሆነች ማለት ነው ይከፋታል። አታውራኝ እኔ ባጠገብ ነው የምትለው። ግን በጣም አሳዘነችኝ እና እሱ አትንከኛ አይባልም፣ ምህረቱን ነው እንግዲህ። ፍርዬ ፈጣሪ ማረህ። ፊ በጣም በጣም መልካም ልጅ ነህ፣ በጣም የዋህ ጨዋ ልጅ ነህ። ስለዚህ ብቻ አለ እንግዲህ የልባችሁን እና ውጤቱ ያው እንደምታስቡት አይደለም። ያው እሱ እንዲታከም ተብሎ ነበር፣ ነገር ግን ውጭ እንዲታከም ተብሏል እና ትናንትና ተናግሯል። ስለዚህ እንግዲህ ያው ሀገር ውጭ ሆነ ውስጥም ዋናው ነገር የእሱ መድያን ነው እና ዋናው መድኃኒቱ መገኘቱ ነው፣ ውጭም ሆነ ምንም እና ጀግና እህት አለ። አንተ የሚያሳስብህ ነገር የለም። ልዩ እህት አለችህ። ፈጣሪህን አመስገን። የሴት ኩሩ፣ የሴት ጀግና እውነት ትለያለች። ወላሂ የተንቢ ማለት ነው፣ የተንቢ ትለያለች አልኳችሁ። እዚህም ሆና አንድ በቃ ጎበዝ ነበረች እና ከስራ ውጭ የማታቅም ነበርና እዚህም ስራ እዛም ስራ አላማ ያላት አረብ ሀገር መጥተው ሴቶች ማንን ብትሉኝ የተንቢና ያየሁት እኔ አላማውን ያረሳች ጀግና አገር ገብቶ እንደሚሰራ ሰው እንደሚለወጥ ያስተማረች ያሳየች የተንቢ ናት። እውነት ለምለም የተንቢ ወይ 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 እና ዩቱቡን ድንገት በድንገት ነው የጀመረችው። እዚህ ራሱ የምታውቁት አውቃላችሁ ማለት ነው። ከዛ እንዲሁ እያለ በፊት እንደዛ አርገ እንደዚህ ብለው ትል ነበረ። በኋላ ግን ኢትዮጵያ ተገባይ ደግሞ ሰውንም ማታማም ሰውንም ማታነሳም፣ በቃ ለራሷ ብቻ ቢዚ በራሷ ነው ቢዚ የሆነችው ማለት ነው። እንኳን ሌላ ይሄ ፍራንክ የሚባለውን ነገር እንኳን አትወድም ብዙም እሷ ማለት ነው። ያረጓታል ግን እሷ አትወድም። አያችሁ እና እፍዬ ልትኮራ ይገባል። እጅ ጀግናት ስላለችው ማለት ነው። እህት ማለት ታላቅ እህት ማለት እናት ናት። የእናት ምትክ እውነቴን ነው። ብቻ አላቅም ለሷው ሲል ለቤተሰቦቹ ሲል ለሚወዱ ጓደኞች ሲል እውነት ይሄ ሚዲያ የሚያጨበጭበውን ቶ
እና ፈጣሪ ይማርህ አብሽር እንላለን። ግን የዋኒ የተለየ ነው። ዊና ለሱ ቃል ማለት ቃል አጣውለት። ምክንያቱም ታይቼው እኮ ነው ሁሉን ነገር። ሲኖራችሁ ነበር ሰው የሚቀርባችሁ፣ ሲኖራችሁ ይቀርባችኋል፣ ስትሰጡት ይቀርባችኋል፣ ስታጡ ይርቃችኋል፣ ስትታመሙ ይርቃችኋል። እንዴት ነው በአሁን ጊዜ ጓደኛ? ነገር ግን እንዲህ ዊና አይነት ጓደኛ ፈጣሪ ይስጣችሁ። እውነት በህመሙ እንዲሰማ ተሙታጅራ የመጣ አያችሁ፣ መወለድ ቋንቋ ነው። እና ጓደኛ መስዋዕት ነው የሚባለው፣ ወዶ አይደለም መስዋዕት ነው። ያኔ መስተዋት ልክ እንደምታውበት ማለት ነው። እና ያ ነገር ነው ዊና ላይ ያየሁት ማለት ነው። ዊና የኔ ላንተ ቃል የለኝም እውነት አንዳንዴ ማለት ነው። መልካም ሰው ስትሆን እኮ ልባችሁ እንትን ይላል። ራሱ አለቀሰ እንጂ ቀድሞ ዊና በቃ እንዲህ አለ። አልሄድም ብሎ ምልስ እኮ ነው ያለ። የኔ መልካም ልጅ ፈጣሪ ይጠብቅ። እውነት እንደ አንተ አይነቱን እንዲሁ ፈጣሪ ያብዛልን። እንዲያው መጥፎ ጓደኛውን ያረቅልን። እንዲያንተ መልካም ጓደኛ ይፍጠርልን። ለእኛ የሚስጠን እውነት በልቶ ከሚከዳ፣ ሲኖረው ከሚቀርብ፣ ሲያጡ ከሚሸሽ ፈጣሪ ይሰውራችሁ። እውነት ይሰውረን። በጎኑ ብዙ ሰዎች ነበሩ ሲያጨበጭቡለት የነበሩት በፊት። አሁን ግን ታሞ በጎኑ ያየሁት እኔ 3 ሰዎች ብቻ ናቸው እስካሁን ድረስ ማለት ነው። ስንት ሐኪም ቤት ገብቶ ሲወጣ ምን ሲል ያየሁት ነገር እነሱ ነው። እና አላቅም እኔ ምን አልኩ መሰላችሁ? ዊና እንዲህ የሆነ ህያብ እንዲህ የሆነች በቃ እናት እንዴት ትትሆን ይሆን አልኩኝ። ማለት እናት ደግሞ በጣም በትንሽ ነገር ነው እንትን የምትለውና ለሱ አሰብኩኝ። እና ለሱ ሲል ፈጣሪ ይማርህ፣ ፈጣሪ ያሽርህ። አትንገኛ አይባልም እኮ ዋናው ነገር እሱ ምህረቱን መለገሱ ነው እንጂ ሁላችንም ታማሚ ነን። ባሻ አትበል። በጣም ይብስሃል ደግሞ ማለት ነው። በጣም ይብስሃል እውነት ሀቂቃ ማለት ነው። በትንሽ ነገር ከፍት ይለዋል። በቃ የሆነ ነገር እንጃ። ያ ኤፍሬም አልመሰለኝም ራሱ ማለት ነው። ይሄ በሽታ የሚባል ፈጣሪ ከመጥፎ ነገር ጤናችሁን አላህ ይስጣችሁ ይስጠን እላለሁ። ከመጥፎ ነገር ይሰውራችሁ ይሰውረን፣ ሙሉ አፊያ ይስጠን እላለሁ። አትታመሙ። እውነት ህመም ክፉ ነው እና